ቢዝነስ ኮፊ ቶክ በጣም ቅመም የሆነች ነገር ላውራ ነው። መቼም ኮፒ ሊንክ ካላላችሁም ለሁሉም ሰው ሼር ታደርጉልኛላችሁ። በጣም ወሳኝ ነገር ልንገራችሁ። ምን ካላችሁኝ ገንዘብ እያነሳችሁ ያለው አንዱ ምክንያት በራሳችሁ እጅ እየዘገናችሁ ስለሆነ ትንሽ አስቧት። ቡና የለም አጠጣም እየተባልኩ ስለሆነ እቺን እስከዛ ልጠጣ። ምን እያልክ ነው ካላችሁኝ ቢዝነሱ ኦልሞስት ሁሉ ነገር እናንተ ላይ ስለሆነ በጣም ሜጀር የሆኑ ስራዎችን የምትሰሩት ማርኬቲንጉ ያለው አንተ ጋር ነው። ስለዚህ ቢዝነሱ እየተዘገነ ያለው በእጅህ ነው። ምን የለህም አስበህበት ጊዜ ወስደህ የሰራው ሲስተም የለም ምንም ያደርግ የሚቆፍር ማለት ነው። ስለዚህ እኔ በእጄ በአካፋ ከመቆፍርና አንድን ስካቫተር ባመጣ ልዩነቱ የተለያየ ነው። ስለዚህ ካምፓኒያችሁ ላይ ለምን አነሳችሁ ካላችሁኝ የካሽ ፍሎ ማኔጅመንት ሰፊ ነገር ነው። ይሄንን ቢዝነስ ማስተርስ ክላሳችን ላይ ጆይን አድርጉ፣ እዛ ላይ በደንብ እናወራለን። ነገር ግን አንዱ በጣም ትልቁ ሪዝን በምናችሁ ስለሆነ ነው። በእናንተ እጅ ነው ሁሉ ነገር የሚሄደው። የእናንተ እጅ ደግሞ የፈለገ ትልቅ መስሎ ቢታያችሁም እንኳን ትንሽ ነው። በአገር ደረጃ በኢንዱስትሪ ደረጃ ስታዩት የእናንተ እጅ በጣም ትንሽ ናት። ይሄ ያው በሌላ መንገድ በጎን በመናምን ከየት ምናምን ነገር የሚሰሩትን እንትን አይልም አይጨምርም። ነገር ግን ብቻህን እየቆፈርክ የፈለገ አሪፍ ክላይንቶች አሉ ብትለኝ እጅህ ትንሽ ናት። የሆነን አይነት ሲስተም ዲዛይን አድርገህ ግን እነሱ እንዲቆፍሩሉ ካላረክ ሁሌም እጥረትህ የመጣው ለዛ ነው። ከዛ በኋላ ደግሞ ከጊዜ በኋላ እጅህም ይደክምና ያቺኑ ማንሳት ደግሞ እየከበደ ይመጣል። ሼር ማድረግ እንዳይረሳ፣ ፎሎ ማድረግ እንዳይረሳ። መልካም ይስራ ቀን።